ሰላም ፋሚሊ ቡዘር አፕሊኬሽናችን እንዴት ነው ዳውንሎድ አድርገን ከዛም በኋላ $6 ሜክ ማድረግ የምንችለው የሚለውን አሳያችኋለሁ ማለት ነው። ሶ መጀመሪያ ላይ ፕሌይ ስቶር ላይ ገብታችሁ ቡዘር ስፖርት ኮሚኒቲን ሰርች ታደርጋላችሁ። ከዛን አፕሊኬሽኑን ኢንስታል ማድረግ ነው። ኢንስታል አድርጓል። ቀጥታ ኦፕን እንለዋለን ማለት ነው። ወደ አፕሊኬሽኑ እንገባለን። ከዛም በኋላ ፊቸሩ እንደዚህ ነው። ቀጥታ እዚህ ጋር ሁለት አማራጭ ነው የሚያሳየን፣ ኮንቲኒዩስ ጎግል እና ክሬት አካውንት ማለት ነው። እኛ መጠቀም ያለብን ኮንቲኒዩስ ጎግል የሚለው ነው፣ በጉግል አካውንት ማለት ነው። እዚህ ጋር ኢሜይል እንጠቀማለን። ያው ኢሜይል የሚለውን ኦር4 ነው የሚለው፣ እሱን ጫን ስትሉት ራሱ ኢሜይል ያመጣላችኋል። ቀጥታ ኢሜይል ትመርጡለታላችሁ ማለት ነው። ከዛም በኋላ እዚህ ጋር ኢሜይል ከመረጣችሁ በኋላ ወይም የኢሜይሉን ፓስወርድ ካላውቃችሁ ኖርማል ነው፣ አሻራ ወይም ደግሞ የስልካችሁን ፓስወርድ ተጠቀማላችሁ። እኔ ፓስወርዱን አስገባለታለሁ ማለት ነው። ሶ ራሱ ይቀጥላል። ከዛም በኋላ ይመጣላችኋል። ኮንቲኒው ትሉታላችሁ ማለት ነው ታች ላይ። ከዛን ወደ አፕሊኬሽን ያስገባችኋል። ከዛም በኋላ እዚህ ጋር ሪኮመንድ የሚያደርገን ስፖርት ኮንቴንቶችን እንመርጥለታለን። ከዛን ኮንቲኒው እንለዋለን። እዚህ ጋር ዩዘር ኔም እና ራሱ ስም ያስቀምጥልናል ማለት ነው። ከዛም በኋላ እኛ እሱን እናስገባለን። እዚህ ጋር አይሚን ጀንደር እናስገባለን፣ ወንድ። ከዛን እዚህ ጋር እድሜያችንን እንመርጥለታለን። እድሜ ዝም ብለን እንሰጠዋለን። ከዛ ኔክስት ፕሮፋይል እናስገባለን። እኔ በኋላ ላይ ያስገባለውን ፕሮፋይሉን። እሺ እዚህ ጋር ሪፈራል ኮድ ነው እናስገባለት። ይህን ሪፈራል ኮድ ስታስገቡ ነው $6 የሚሰጣችሁ ማለት ነው። ሶ እሱን መርሳት የለባችሁም። ኮፒ አድርግቼዋለሁ። እዚህ ጋር ፔስት ማድረግ ነው። ፔስት አደርግለታለሁ። ፔስት አደረኩለት። ቀጥታ ያስገባኛል ማለት ነው። እዚህ ጋር የራሱ የሆነ ህግ አለው። እሱን ማንበብ ከፈልጋችሁ አንብቡት። ከዛም በኋላ አክሰፕት እንለዋለን ማለት ነው። ከዛ ኔክስት አለው። ከዛም በኋላ እዚህ ጋር ሪፍሬሽ አድርጉት። ሪፍሬሽ ታደርጉት ፖይንት ዋሌት ይፈጥርልናል ማለት ነው። ስኪፕ እንለዋለን። ድጋሚ ሪፍሬሽ እናደርገዋለን። ከዛን ክሊም እንለዋለን ማለት ነው 100 ፖይንታችንን። ከዛን ኦኬ። እዚህ ጋር እንደምታዩት ከ5 ደቂቃ በኋላ ማለት ነው $5 ማለት $6 ሜክ እናደርጋለን ማለት ነው። ከ5 ደቂቃ በኋላ ሶ 5 ደቂቃውን እዚህ ጋር መጠበቅ ይኖርብናል ማለት ነው። ስለዚህ በዚህ መንገድ ጨረስን ማለት ነው። በቃ እዚህ ጋር የተለያዩ ፊቸሮች አሉት፣ ደስ ይላሉ። በጣም የሚገራርሙ ፊቸር ነው ያሉት። ትረዱታላችሁ ገብታችሁ ስትጀምሩት ማለት ነው። በዚህ መንገድ አካውንት ከፍተን $6 በቀላሉ ማግኘት እንችላለን ማለት ነው። ይመቻችሁ።